الأحباش كم يبال؟ أحباش اللي تناقص أحباش يوجد أحباش يبالو أحباش من دنو ይሄ እንግዲህ ሙሉ ለሙሉ የአቂዳቱ ጧሃዊያን ሸሪህ አደረጉበት የሼህ አብዱላህ ኪታብ ነው የሳቸው ሸሪህ ነው ይሄ ማለት ነውና ደግሞ የአላህ ንግግር እንጂ የሰው ልጅም ንግግር እንዳልሆነ የመላእክታም ንግግር እንዳልሆነ በደንብ ይገልጻሉ ሰው እዚህ ጋር የተጠቀሱ ነገሮች አሉና እዚህ ጋር የተጠቀሱ ሐሳቦችና ሼህ አብዱላህ በመጽሐፎቻቸው ያሰፈሯቸው ነገሮች ይለያያሉ ወይስ አንድ ናቸው የሚለውንም ቼክ እናደርጋለን በዋናነት የሼኾቹን ኪታብ የጀማሉዲን አን የሳቸውን ኪታብ ያመጣሁላችሁ ከሼህ አብዱላህ ጋር ምን ያክል ልዩነት አለ ምን ያክል ተመሳሳይነት አለ የሚለው እንድንመዝን ነው በዋናነት አህባሾች ሲባል የሚወነጀል የሚወራ ነገር አለ እሱም ቁርአን አላህ ቃል ነው ይላሉ ይባላል አንደኛው ፖይንት ማለት ነው ስለዚህ መጽሐፎቻቸው ላይ ይሄን ቼክ እናደርጋለን ሴት ልጅ ሱሪ ለብሳ ሰውነት ቅርጿን የሚያሳይ ልብስ ለብሳ መሄድ ትችላለች ይላሉ አህባሾች ይባላል ሶ ይሄንንም መጽሐፎቻቸውን መሰረት አድርገን እናያለን ብዙዎችን ሲያጨቃጭቅ ሲያከራክር የነበረ ርዕስ ነው አህባሽ ማለት ምንድነው ምክንያቱም በተለያዩ የሚዲያ ፕላትፎርሞች ላይ ስለዚህ ቃል ሳትሰሙት ቀራላችሁ ብዬ አላስብም በአለም አቀፍ ደረጃ ስለዚህ ቃል እጅግ በጣም ብዙ ነገር ተብሏል الأحباش كم يبال؟ أحباش أحباش اللي تناقص أحباش ኢትዮጵያም ውስጥ ሚዲያ ላይ የሚታወቁ ሰዎች እናስተምራለን ብለው መስጂድ ላይ የሚወጡ ሰዎች ይህንን ቃል በተደጋጋሚ ሲናገሩት ተሰማላችሁ ብዬ አስባለሁ በዚህ ፕሮግራማችን አህባሽ ማለት ምንድነው ጉዱንም ጉዳጉዱንም ሁሉንም ነገር እናወራለን እንወያያለን ስለዚህ አስተምሮ ወይንም ስለ አህባሽ የተነገሩ ንግግሮችን እያመጣን ከመረጃ ጋር እናመሳክራለን እውነት የተናገረን እውነት ብልሃል ሐሰት የተናገረን ሐሰት ብልሃል ብለን እውነታውን ሁሉንም ነገር ይፋ እናደርጋለን ዛሬ የመጀመሪያ ፕሮግራማችን ስለሆነ መጀመሪያ ያለብን ከተርጓሚው ነው አህባሽ ማለት ምንድነው አህባሽ ተብለው የሚጠሩትስ እነማን ናቸው የያዝናቸው የተለያዩ ዶክመንቶች መጽሐፎች ኪታቦች አሉ እነሱን እየገለጥን ተርጓሚውንና አህባሽ የሚባለው ምን አይነት ማንነት አለ የሚለው የምናይ ይሆናል ሁላችንንም ከሚያስማሙ ነገሮች እንጀምር ይህ ማለት አህባሽ ሲባል ወዳጆች አሉ ጠላቶች አሉ ይሄ ንግግር በተመለከተ ወይንም ይሄንን ሐሳብ በተመለከተ ስለዚህ መጀመሪያ ያለብን የሚወዱትንም የሚጠሉትንም ሰዎች የጋራ በሚያደርግ ጉዳይ እንጀምር አህባሽ ማለት ሁሉም ሰው የሚስማማበት ሐበሻ ውስጥ የተወለዱ ሐረር ላይ የተወለዱ ከትላልቅ ዑለማዎች መካከል የሚጠቀሱ ሼህ አብዱላህ አልሐረሪ ሐበሻዊው ሼህ አብዱላህ የሳቸው ተማሪዎች ወይንም እሳቸው የመሰረቱት ተቋም አህባሽ የሚል ስያሜ ያለው ይሄንን ስያሜ እንግዲህ ተቋሙ ተቀብሎት ለራሱ ያወጣው ነው ወይ ካለን አይደለም ሰዎች ስለዚህ ተቋም ስለ ሼህ አብዱላህ ተማሪዎችና እሳቸው ስለመሰረቱት ተቋም ሰዎች የሰጡት ስም ነው አህባሽ እምነት አይደለም ወይንም ደግሞ ሃይማኖት አይደለም ለምሳሌ የተለያዩ ቡድኖችን ልንጠቅስ እንችላለን ለምሳሌ ሺዓዎችን ልንጠቅስ እንችላለን ራሳቸውን ሰለፊያንን ብለው የወጡ የውሃቢያን ሙቭመንት የኢኽዋኖችን ሙቭመንት ልንጠቅስ እንችላለን እነዚህን ስንጠቅስ እንግዲህ ለያንዳንዱ እንቅስቃሴያቸው ሰነዶች እናገኛለን ለያንዳንዱ ለምናወራው ነገር ዑለማዎች እንግዲህ በኢጅማዕ ያስቀመጡትን ነገር እናያለን በግልጽም ደግሞ ይህንን ስያሜ የሚወክል እምነቶች ሲረጩና ሲበተኑ ስለምናይ ማለት ነው ሶ ወደዚህኛው ስንመጣ ግን እነዚህ አንድ ቡድኖች ወይንም የሼህ አብዱላህን ቡድኖች ወይንም የሳቸውን እንቅስቃሴ አህባሽ ብለው ሰዎች ሰየሙት እንጂ ልክ አሁን እንደተጠቀስኩት የሃይማኖት ስያሜ አይደለም ወይንም የሃይማኖት ስም አይደለም ሶ አንድ ሰው ይሄ የሃይማኖት ራሱን የቻለ ከኢስላም የተገነጠለ የሃይማኖት ቡድን ነው ብሎ የሚናገር ሰው ካለ መረጃ ማቅረብ አለበት የትኛውም መረጃ የትኛውም ተጨባጭ የሆነ ዶክመንት ስናይ አንድም የሚያሳይ ነገር የለም ስለዚህ ሱፊያ ሲባል ደግሞ የተለያዩ መስመሮች አሉ ለምሳሌ ሪፋዒ የሚባል ጦሪቃ አለ ቃዲሪያ የሚባል ጦሪቃ አለ ሻዚልያ የሚባል ቲጃኒያ የሚባል የተለያዩ ጦሪቃዎች አሉ እነዚህ እንግዲህ መንገዶች ናቸው እንጂ የዚክር የአኽላቅ የዒባዳ መስመሮች ናቸው እንጂ ሁሉም አንድ ናቸው እንደ ፍርቃ ወይንም እንደ ቡድን የሚቆጠሩ አይደሉም ስለዚህ ይሄንን ሁሉም ሰው ያምንበታል ለምሳሌ ሱፊያ ሲባል ቃዲሪያዎችም ሱፊይ ናቸው ሪፋዒያዎችም ሱፊይ ናቸው ሻዚልያዎች ሱፊይ ናቸው ቲጃኒያዎች ሌሎችም ጦሪቃዎች አሉ ወይንም በመዝሐብ ደረጃ ከሄድን ደግሞ
ሱፊያ ተብሎ ሻፊዒ ሊኖር ይችላል ሐነፊ ሊኖር ይችላል ማሊኪ ሊኖር ይችላል ወይንም ሌሎችም መዝሃቦች ሊኖሩ ይችላሉ እነዚህ ሰዎች ዒባዳን ኤክሰርሳይዝ ሲያደርጉ በቀለላቸው መንገድ በወደዱት መንገድ በሆነ መስመር ላይ እንዲሄዱ የተሰመሩ መስመሮች ናቸው እንጂ ሁሉም በአንድ ማዕቀፍ ውስጥ ያሉ ናቸው ዛሬ በዋናነት ፎከስ የምናደርገው ምንድነው ይሄ አሁን የጠቀስነው አህባሽ የሚባለው ሙቭመንት ልክ የሼክ አብዱል ቃድር ጀይላኒ ደረሶች ቃድሪ እንደሚባሉት ከሌ ቃድሪ ነው እኔ ቃድሪ ነኝ ሊል ይችላል የሳቸውን ኪታቦች የቀሩ ሰዎች የሳቸውን የዚክር መስመር ያዙ ሰዎች እኛ ቃድሪያዎች ነን ይላሉ የሼክ አህመድ ሪፋዒ ደረሶች ደግሞ ሪፋዒ ነን ሊሉ ይችላሉ ሌሎችም እንደዚያው ማለት ነውና ልክ እንደዚህ ይሄ አህባሽ የሚባለው ሙቭመንት ልክ እንደነዚህ ሱፊያዎች በዋናነት ወደ ሼክ አብዱላህ የተጠጋው ይሄ ጀማዓ ልክ እንደ ሌሎቹ የሱፊያ መስመሮች ነው ወይንስ ደግሞ ዑለማዎች ካወገዟቸው ራቁት ብለው ካስጠነቀቋቸው ቡድኖች መካከል ነው የሚለውን ነው በዛሬ ቪዲዮ የምናየው ማለት ነው ትርጓሜውን ካየን በትክክል ያለበትን ሁኔታ ደግሞ ማየት አለብን ይሄንን ነገር ስናይ ደግሞ ስንፈትሽ ደግሞ ፕሮፓጋንዳ የሚናገሩ ሰዎች የሚያወሩትን ንግግር የሚዘባረቁትን ነገር ሳይሆን በትክክል እነዚህ አህባሽ የሚባሉ ሰዎች ወይንም ደግሞ በዋናነት ሼክ አብዱላህ ናቸው የሚፈለጉበት የሚጠሩበትና ሼክ አብዱላህ እምነታቸው ምን ነበር ይከተሉት የነበረው መንገድ ምን ነበር የሚለውን በትክክል ማየት ያስፈልጋል ማለት ነው ከምን ልናይ እንችላለን ከንግግራቸው ሚዲያ ላይ ተቀርጾ የተለያዩ ቪዲዮዎች አሉ ንግግሮቻቸው ማየት እንችላለን በዋናነት ደግሞ እሳቸው ቢያልፉም አሁን ድረስ ተማሪዎቻቸው የሚቀሯቸው የሚማሯቸው ኪታቦች አሉ ለትውልድ የሚሸጋገሩ ኪታቦች አሉ እነዛን ኪታቦች እናያለን ማለት ነው በእነዚህ ኪታቦች መሰረት የእሳቸውን ኪታብ ከተመለከተ ወይንም ካየን በኋላ ሱፊያዎች ለምሳሌ ኢትዮጵያ ውስጥ እንግዲህ ሱፊያ ሲባል ይታወቃሉ በአናም በዳናም በጫሊም በጀማንጉስም በገታም ልትሄዱ ይችላል በኦሮሚያም በኑራ ሁሴን በትግራይም እነ ሼክ ቡርኩ አሊና ሌሎችም አሉና እነሱ የነበሩበት እምነት አለ ስለዚህ አህባሽ የሚባለው ሙቭመንት በሼክ አብዱላህ ስለተሰየመ ነው ይሄ ስያሜ የተሰጠው ወይንስ ከተወገዙ ቡድኖች መካከል ነው የሚለውን አሁን ቼክ እናደርጋለን ማለት ነው ምናየው እንዳልኳችሁ ኪታቦቻቸውን መሰረት አድርገን ነው መጽሐፎቻቸውን መሰረት አድርገን ነው መጽሐፎቻቸውን ስናይ ሰዎች ያሙት ሐሚት አለ ከዚህ በፊት ሚዲያ ላይ የምናቃቸው ታዋቂ ሰዎች የለጠፉት የሆነ ፕሮፓጋንዳ የተለጠፈ የሆነ ነገር ይኖራልና እውነት የተለጠፈው ነገር ሐሰት ነው እውነት ነው የሚለውን መጽሐፎቻቸውን እናያለን ማለት ነው እንመለከታለን እንግዲህ ከዚያ በፊት ይሄንን ኪታብ ላሳያችሁ ይሄ ኪታብ አልኹላሷ ይባላል ጀማሉዲን አልዓኒ የሳቸው ኪታብ ነው በጣም ይታወቃሉ እንግዲህ ሱፊያዎች ሐበሻ ላይ ሁሉም ተመሳሳይ የአቂዳ መስመር ነው ያላቸውና እዚህ ኪታብ ላይ ይሄ ማንኛውም ሰው ይሄንን ኪታብ ማግኘት የቻለ ሰው በሙሉ ቼክ ማድረግ ይችላል መሰረታዊ ሆኑ የእስልምና አስተምሮቶችን ጠቅሷል አንይ ማለት ነው ሼኻችን እዚህ ጋር የተጠቀሱ ነገሮች አሉና እዚህ ጋር የተጠቀሱ ሐሳቦችና ሼክ አብዱላህ በመጽሐፎቻቸው ያሰፈሯቸው ነገሮች ይለያያሉ ወይስ አንድ ናቸው የሚለውንም ቼክ እናደርጋለን በዋናነት የሼኾቹን ኪታብ የጀማሉዲን አን የሳቸውን ኪታብ ያመጣሁላችሁ ከሼክ አብዱላህ ጋር ምን ያክል ልዩነት አለ ምን ያክል ተመሳሳይነት አለ የሚለው እንድንመዝን ነው በዋናነት አህባሾች ሲባል የሚወነጀል የሚወራ ነገር አለ እሱም ቁርአን አላህ ቃል ነው ይላሉ ይባላል አንደኛው ፖይንት ማለት ነው ስለዚህ መጽሐፎቻቸው ላይ ይሄን ቼክ እናደርጋለን ሴት ልጅ ሱሪ ለብሳ ሰውነት ቅርጿን የሚያሳይ ልብስ ለብሳ መሄድ ትችላለች ይላሉ አህባሾች ይባላል ይሄንንም መጽሐፎቻቸውን መሰረት አድርገን እናያለን ከዚያም በተጨማሪ እንግዲህ ሱብህ ሶላትና አሱር ሶላት የለም ከሁለቱ ውጪ ሶስቱ ሶላቶች ብቻ ናቸው ፈርድ ይላሉ ይባላል ይሄንንም እንግዲህ ኪታባቸውን እናያለን የሼክ አብዱላህን ኪታብ እናያለን እንመለከታለን በትክክል ይላሉ አይሉም የሚለው ለማረጋገጥ ሌላው ዘካህ ግዴታ አይደለም ይላሉ ይባላል ሰዎች ሲሉ ተሰማላችሁ አሁንም የሳቸውን ኪታብ እናያለን ማለት ነው የመጀመሪያውን ኪታብ ስናይ እንግዲህ እዚህ ኪታብ ላይ ቁርአን ይህ ማለት ቁርአን ሲባል ይሄ በአረበኛ በፊደል ምናምን የሆነው ሳይሆን ቁርአን የአላህ ንግግር መሆኑን እዚህ ጋር ሸኾቹ ይናገራሉ ሌሎችም ሰፊ ስለ ተሰውፍ ሰፊ ሐሳቦች አሉና ተሰውፍን በስፋት የዳሰሱበት ኪታባቸውና ሌሎችም ኪታቦች አሉ እዚህም ላይ ተጠቅሷል ስለዚህ የመጀመሪያውን እንመልከት ይሄ ሱራጥ ይባላል የሼክ አብዱላህ ኪታብ በጣም ተወዳጅና ዓለም ላይ በጣም ከተሰራጩ ኪታቦች መካከል ነው እዚህ ኪታብ ላይ እንግዲህ አንዱን ንግግር እናረጋግጥ እሱም ቁርአን የአላህ ቃል አይደለም ይላሉ ወይንም የጅብሪል ቃል ነው ይላሉ ተብሎ ይታማለ
እዚህ ጋር የአቂዳ ኪታብ ነው ይሄ የአቂዳ ኪታብ ነው ይሄ እያንዳንዱን የቁርአን አያዎች ሲጠቅሱ ሼክ አብዱላህ ምን ይላሉ እዚህ ጋር قال الله تعالى ብለው ነው የሚጠቅሱት ሌሎችም እያንዳንዱ ፔጅ ላይ የቁርአን አያዎች አሉ እዚህም ጋር قوله تعالى ነው የሚሉት ይሄ ማለት አላህ Subhanahu Wa Ta'ala እንዳለው አላህ በቁርአን እንደገለጸው እያንዳንዱ ቦታ ላይ ማለት ነው ከዚያም በተጨማሪ እዚህ ኪታብ ላይ ስለ ከላሙላህ ወይንም ስለ አላህ የንግግር ባህሪ የጠቀሱት የጻፉት ሰፊ የሆነ ማብራሪያ አለ እዛም ላይ ገብታችሁ ካያችሁት እንግዲህ ሹራት ኪታቡን ፈልጋችሁ ካያችሁት እዚህም ጋር ቁርአን ደግሞ የአላህ ንግግር እንጂ የሰው ልጅም ንግግር እንዳልሆነ የመላእክታም ንግግር እንዳልሆነ በደንብ ይገልጻሉ እዚህ ኪታባቸው ላይ ማለት ነው እዚህ ኪታባቸው ላይ ስለዚህ ሰዎች ስለ ሼክ አብዱላህ ሲናገሩ ቁርአን حتى الرحمن على العرش استوى የሚለውን የቁርአን አንቀጽ ራሱ እዚህ ኪታባቸው ላይ በደንብ አብራርተውታል ይሄ አላህ ንግግር ነው ከቁርአን አያዎች መካከል ነው ትርጉሙ ምንድነው የሚለውን በደንብ ሂደውበታል ማለት ነው ስለዚህ እዚህ ጋር ምን እንረዳለን ሰዎች ስለ ሼክ አብዱላህ ቁርአን የጅብሪል ቃል ነው የአላህ አይደለም ቁርአን መخلوቅ ነው ብለው የተናገሩት ንግግር ትክክል እንዳልሆነ ከዚህ መጽሐፋቸው እናረጋግጣለን ከዚያ በተጨማሪ በሁለተኛ ደረጃነት አለባበስን በተመለከተ ሴት ልጅ ይሄ ኪታባቸው እንግዲህ ዑምደቱ الراغب ይባላል በዋናነት ስለ ፊቅህ ጉዳዮች በደንብ የተጻፈበት በደንብ የተብራራበት ፖይንት ነው እዚህ ጋር ዘካህ ግዴታ ነው ወይስ አይደለም የሚለውን ያነሳሉ ከዚያም በተጨማሪ ሴት ልጅ ምን መልበስ አለባት የሚለውንም ጭምር ያነሳሉ ይሄንን ኪታብ ሁላችሁም ሪፈር ማድረግ ትችላላችሁ ስለዚህ እዚህ ኪታብም ላይ ስለ ዘካህ ያወሩበት ፓርት ላይ ዘካህ ሙስሊሞች ላይ ግዴታ ለሆነበት ሰው ግዴታ እንደሆነ ነው የሚያብራሩት ይሄ ማለት እነ ኢማሙ ሻፊዒ እነ ኢማሙ አህመድ እነ ኢማሙ ማሊክ ከነበሩበት እምነት ይወጣ አይደለም ለምሳሌ ኢማሙ ሻፊዒ ናቸው ሼክ አብዱላህምና በፊቅህ ጉዳይ ላይ የነበራቸው አቋም ሼክ አብዱላህ ከዚህ ይወጣ አይደለም ስለዚህ እዚህም ጋር ስለ ሶላት ስለ ጧሃራ እያንዳንዱ ያነሷቸውን ፖይንቶች ወይንም ነጥቦች ካያችሁ ሙሉ ለሙሉ በፊት ከነበሩ የኢስላም ስኮላሮች ጋር በጣም ተመሳሳይ ነው አያችሁ እኔ እዚህ ጋር ሳያችኋለሁ ዘካን በተመለከተ ያሉት ንግግር ይሄ ነው በቀጣይ እንግዲህ ደግሞ ስናይ አሁንም ከተወራባቸው ወይንም ከተዋሸባቸው ንግግር መካከል ኦልሞስት የዑለማዎችን ንግግር ተሰዋል ተላልቅ ዑለማዎችን አስከፍረዋል እና ኢማሙ ሻፊዒን እና ኢማሙ አቡ ሐኒፋን ጭምር የሚል ወንጀላም አለ እዚህ ጋር ደግሞ ይሄ ኪታባቸው እንግዲህ አቂደቱ ጧሃዊያ የሚባል ኪታብ አለ ይሄ አቂደቱ ጧሃዊያ በጣም ታዋቂ ኪታብ ነው በደንብ ብዙ ነገሮች የተጠቀሱበት ኪታብ ነው ሰለፍ ናቸው ይጻፉት በጣም ይታወቃሉ ከሰለፎችና ከታዋቂ ዑለማዎች መካከል አንዱ ናቸው ይሄ እንግዲህ ሙሉ ለሙሉ የአቂደቱ ጧሃዊያን ሸሪህ አረጉበት የሼክ አብዱላህ ኪታብ ነው የሳቸው ሸሪህ ነው ይሄ ማለት ነውና ይሄን አይታችሁ ከሆነ አንድም ቦታ ላይ ከኢማሙ ጧሃዊ የተለየ ወይንም ተቃራኒ አቋም አታዩባቸውም እዚህ ኪታብ ላይ 100% የሳቸውን ንግግር የሚደግፉ ማብራሪያዎችን ወይንም ሸርሖችን ነው ሼክ አብዱላህ እዚህ ኪታብ ላይ በስፋት የገለጹት ወይንም በስፋት ይዳሰሱት ማለት ነው ያው ይሄ ሙሉን ኪታብ ሪቪው ማድረግ ይቻላል በደንብ ሰፊ ፕሮግራም ይዞ መሻይኾችን ጋብዞ በደንብ ኪታቦቻቸውን ሪቪው ማድረግ ይቻላል ስለዚህ ይህንን ያክል ካየን በዋናነት ዛሬ የምናየው ትርጓሜው ላይ ነው ከዚህ በኋላ የሚመጡ ቪዲዮዎች ላይ ደግሞ ንግግሮችን እያመጣን ነው ምላሽ የምንሰጠው ስለዚህ ኩቱቦቻቸውን ማየት ይቻላል መጽሐፎቻቸውን ማለት ነው ደርሶቻቸውን ቪዲዮአቸውን ኦዲዮአቸውን ማየት ይቻላል ደረሶቻቸው የሚያስተምሩትን ነገር ማየት ይቻላል ሼክ አብዱላህ ከዑለማዎች መካከል አንዱ ናቸው አቂዳቸውም አሽዓሪይና ማቱሪዲ የአቂዳ መስመርን የሚከተሉ ናቸው በአንድም ፖይንት እንኳን ሙስሊሞች የተላልቅ ዑለማዎች ከሚሉት ያፈነገጡበት ምንም አይነት ምክንያት የለም ስለዚህ የኢስላምን ባንዲራ ከፍ አድርገው ከሚያውለበልቡ ዑለማዎች መካከል የሚጠቀሱ ናቸው አህባሽ ምንድነው ሼክ አብዱላህ ማን ናቸው የሚለውን በዛሬው ቪዲዮአችን ይሄንን ያክል ካየን በቀጣይ ደግሞ ፕሮግራሙ ቀጣይ ነውና የተለያዩ ንግግሮችን እያመጣን ምላሽ የምንሰጥ ይሆናል ይሄ በወፍ በረር የቃኘ ነው የአህባሽ ትርጓሜ ነው አብራችሁኝ ስለቆያችሁ አመሰግናለሁ ሁላችሁም ይሄን ቪዲዮ ሼር ማድረግ እንዳትረሱ